ዛሬ ሰዎች አርሰናልም ሲቲም ተመሳሳይ ቀን ላይ ነው የሚጫወቱት። አርሰናል 2 ሰዓት ተኩል ላይ ከኤቨርተን ጋር ይጫወታል በሜዳው። ሲቲ ደግሞ 5 ሰዓት ላይ ከዌስትሃም ጋር ይጫወታል በዌስትሃም ሜዳ። ሁላችሁም ይሄንን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት፣ ሪፖስት እያደረጋችሁ ለጓደኞቻችሁ ላኩላችሁ። የአካውንት አዲስ አካውንት ስለሆነ እና አካውንት ፎሎ ያደርጋል። ሲቲ እንደምንም ብሎ ነጥብ የሚጥል ከሆነ አርሰናል የሚያሸንፍ ከሆነ የነጥብ ልዩነቱ እንደምንም መስፋት ከቻለ እንግዲህ በጣም ትልቅ ነገር ነው የሚሆነው። ያው ተስፋ ነው ብቻ እንግዲህ እነዚህን ሁለት ጨዋታዎች ማን የሚያሸንፍ ይመስላችኋል? ስለዚህ ታልቃሉ ብላችሁ ታስባላችሁ? ግምታችሁን ኮሜንት ላይ አስቀምጡ። አርሰናል ለዋንጫው መንገድ የሞት ሽረት ትግል የሚያደርግበት፣ ማንቸስተር ሲቲ ደግሞ ከዋንጫው ላለመራቅ የሚፋለምበት ታላቅ ምሽት። እስኪ እናንተም ግምታችሁን አስቀምጡ። የሊጉ ዋንጫው መድረሻውን የሚጠቁሙባቸው እነዚህ ወሳኝ ጨዋታዎች ዓለም ትንፋሹን ውጦ በጉጉት እየጠበቃቸው ይገኛል። ዛሬ በእንግሊዝ ፕሪሚየር ሊግ ስህተት የሚባል ነገር ፈጽሞ የለም። መድፈኞቹ አርሰናል በገዛ ሜዳቸው ኤቨርተንን ያስተናግዳሉ። ለአርቴታው ስብስብ ይህ ጨዋታ ተራ 90 ደቂቃ አይደለም። ከሁለት አስርት ዓመታት በላይ የራቃቸው የሊጉ ዋንጫ ለመሳም የሚያደርጉት ጉዞ ወሳኝ ምዕራፍ እንጂ። በሌላ በኩል የማንቸስተር ሲቲ ስብስብ ወደ ዌስትሃም ያቀናል። የፔፕ ጋርዲዮላው ክለብ ሲቲ የዋንጫው ፉክክር አሁንም በእጁ ለማቆየት የግድ ማሸነፍ ይኖርበታል። ታዲያ እናንተም የእነዚህ ጨዋታዎች ግምት አስቀምጡ።